ሰላም ሰላም ውድ የዚህ ቻናል ተከታታዮች እንኳን ወደዚህ ቻናል በደህና መጣችሁ እያልኩኝ ዛሬ ደግሞ ይዤላችሁ የመጣሁት ቭሎግ ነው። የቀን ውሎዬን እንዴት እንደምውል በአኮሞዴሽን ውስጥ እዚህ ጋር ከእንቅልፍ ምናምን ነገር ለመነሳት ጥረት እያደረኩኝ ነው። ለምን ጠራራ ስትተሳሰብ ትንሽ ነች እንትኑ ቦታው ስፔሷና አታንጠራራ። እንግዲህ ገልጠን ተነሳን። መጋረጃ ግድ ነው። ፕራይቬት ለመሆን መጋረጃ ግድ ነው። አኮሞዴሽን ውስጥ ህብረት ስለሆነ የምትተኛው ተጋርደ ነው የምትተኛው። ምክንያቱም ይረብሹሃል ሰዎች። ያው መጋረጃው መረበሹን ትከላከልልሃለች ሳይሆን ትንሽ በቀላ አንተ ፕራይቬት ይሆንልሃል ማለት ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ይሄ ዛሬ የቀን ውሎዬን ለእናንተ ለማካፈል ወደ እናንተ መጥቻለሁ። እንግዲህ እዚህ ንፋስ እንዲያገኘኝ ወደ ውጭ መውጣት ነበረብኝ። ትንሽ ንፋስ ነካ አስደርጌ ነው ከእንቅልፍ መንቃቴን ማረጋግጠው። እዚህ ጋር ነቃን ማለት ነው። ወጥተን ምን እንደምንሰራ እናስባለን፣ ቼክ እናረጋለን። ቁርስ ምን ይሰራ ብለን ቼክ እናረጋለን። ከዛ በመቀጠል ያው ቁርስ በፊት ግን ያው መነጠፍ ያለበት አልጋ ስለሆነ አልጋ ለማንጠፍ እንነሳለን ማለት ነው። ያው አልጋችንን እያነጠፍን ነው። አልጋ ማንጠፍ ያው እኛ ጋር ብዙም አይደለም፣ ምክንያቱም እኛ አልጋ የምንለብሳት ብቻ ነች። ማነጣጠፍ ነው። ከዛ በቃ ሌላኛው እንደዚህ ራሱ የሚገባበት አልጋ ልብስ ራሱ የሚገባበት ውስጥ ገብቶ እንደዚህ የሚዘጋበት ስላለ እሱን ነው የምንጠቀመው። ምክንያቱም እዚህ አኮሞዴሽን ያው ሁሉም ስለሆነ እየኖረ የሚወጣው ከላይ እንደምትመለከቱት ላስቲክ ነው ያላት ፍራሿ እና አንሶላ ስታደርጉበት ይንሸራተታል፣ ወደታች ምናምን ይሄድባችኋልና እንደዚህ አይነቱን በትገዙ መልካም ነው ብዬ እመክራችኋለሁ። እና እዚህ ጋር ጨርስን፣ ተንጠራራን። ስፖርት ምናምን ወገብ ቀጣይ ስቴፕ ያው ወደ መታጠብ ነው። ወደ መታጠብ እንወጣለን። እንግዲህ ይሄን ፊት ለማስተካከል ፈገግ እንዲል ትንሽ ውሃ መንካት አለበት። ውሃ ካልነካው አልነካውም እስካሁን እንደዛ ግዴታ ውሃ መንካት አለበት ምናምን ነገር። ወደታች እየወረድኩኝ ነው፣ ከላይ ነው የምኖረው እና እዚህ ጋር ነቃን። በቃ ተነቃቃን፣ ፋለን፣ ታጠብን ምናምን መጣን። ቦታችንን እያሞቅን ያ ቁርሳችንን ለመብላት ተፍተፍ እያልን ነው። እና ወገኖቼ በእንደዚህ አይነት ሁኔታ ነው ቀናችንን የምናሳልፈው፣ ጊዜያችንን የምንገለው። ምክንያቱም እዚህ የትምህርት ጊዜ እስኪደርስ ድረስ ጊዜ መግደል ነው እንደዚህ ያደረጉ ማለት ነው። እንደዚህ ካላረክ ከባድ ነው። ምክንያቱም እዚህ ረጅም ጊዜ ስለሆነ የምትጠብቁት ይደብራችኋል በረጅም ጊዜ ውስጥ። እና ያው እዚህ ጋር ያወሩኝ ነው ሩሞት እኔ አንድ ላይ የምንኖር ሩሜት ዛሬ አንዱ እየወጣ ነውና ጨርሶ ማለት ነው እንኳን ደስ አለ እያልኩት ምናምን ነገር እሱ ያወራኝ ነበር። ያው ባይዘው ያው ክላሱን እስክትጀምሩት ነው እንጂ ትንሽ የሚያቆያችሁ ክላሱ ቶሎ ነው የሚያልቀው፣ አይቆይም፣ ጊዜ አይፈጅም። ትምህርቱ ብዙም አይደለም። ያው ፈተናን ወጥረህ ካለፍክ ታልፋለህ ማለት ነው። አንድ ጓደኛዬ እዚህ ከኛ ጋር የሚኖረው ልጅ እንደውም ትንሽ ቴንሽናም ነገር ነውና ቴንሽን ይዞት ወደቀ። እሱ ነው አሁን እየሄደ ያለው ሁለተኛ ጊዜ ተፈትኖ ማለት ነው። ሁለተኛ ጊዜ አንድ 4-5 ቀን ጊዜ ይሰጡና የወደቅበትን ፓርት ትማራለህ፣ እንደገና ተምረህ ከዛ ትፈተናለህ ማለት ነው። እና በእንደዚህ አይነት ሁኔታ ነው የምታሳልፉት። ስለዚህ ያው ሬዲ ሆናችሁ ማይንዳችሁን አዘጋጁ እና ምንም ፍርሃት ምናምን ይባል ነገር ከውስጣችሁ አስወግዳችሁ መምጣት አለባችሁ። ምክንያቱም ምንም የሚያስፈራ ነገር የለም። የተማራችሁትን ነው ፈተና ላይ የሚመጣውና አስተማሪ የሚለውን መስማት ማየት ነው። ሌላ ብዙ ምንም የሚያስቸግር ነገር የለም እላችኋለሁ። ውድ
የዚህ ቻናል ተከታታዮች ይህንን ቪዲዮ ከወደዳችሁ ይህ ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱላችኋለሁ። ያው ምክንያቱም ገና አልጀመርኩትም፣ ይህ ጅማሬ ነው። ብዙ መሰራቸው ስራዎች አሉ ወደፊት ወደ እናንተ ማቀርብላችሁ ብዙ የትምህርት አይነቶች። ከዛ በኋላ ከትምህርት በኋላ ደግሞ የመንገድ ወይም ደግሞ በስራ ላይ ያሉ ቻሌንጆች እንዴት ናቸው፣ እንዴትስ ነው ከስተመርን ሃንድል የምናደርገው፣ እንዴት ነው ከከስተመር ጋር ያለን ነገሮች የሚለውን ገና ነው የምንሰራው። ይሄ እንደ ጅማሬ ነው። ስለዚህ ሁላችሁም ትምህርት መውሰድ የምትፈልጉ የታክሲ ካምፓኒ ምን ይመስላል የሚለውን እንግዲህ አብረን እየተንቀሳቀስን አብረን እየሰራን አብረን እየተንቀሳቀስን እንድናይ እላለሁ። ስለዚህ እንዳትረሱ ሁልጊዜ አመለካቸውን ቪዲዮዎችን እየተከታተላችሁ እንድታዩት ለእናንተ ይጠቅማችኋል ብዬ አስባለሁ። ከአሁን በኋላ አመለካቸው ቪዲዮዎች የትምህርታዊ ቪዲዮ ስለሆኑ ማለት ነው። እግዚአብሔር ከረዳን ክላስ እንደጀመርኩኝ እያንዳንዱን ቪዲዮ እንዴት እንደሆነ ፓርኪንግ፣ የመንገድ ማብራት ምናምን እንደዚህ ፈተናዎችን ምናምን እያንዳንዱን አቀርባለሁ ማለት ነው። እዚህ ጋር ጋይስ አቃጥሎኝ ነው እንደዚህ መሆኑ፣ ስፖርት እየሰራው እንዳይመስላችሁ እና ሻይ ያፈላኝ አቃጠለኝ እና እላቸዋለሁ ወገኖቼ። ያው እዚህ ጋር ሞስት ቁርሴን አሟመቄ ጨርሻለሁኝ። ስለዚህ ለመብላት ሬዲ የሆንኩኝ ነው ማለት ነው። ስለዚህ አብረን እንብላ ብያቸዋለሁ። እንግዲህ ያው ቁርሴም ደረሰች፣ ተዘጋጀች። ያው ያወጣጣሁኝ ነው፣ ሳህን ላይ ያደረኩኝ ነው። በዚህ አጋጣሚ እንደዚህ አይነት ሁኔታ ነው የምታሳልፉት ለማለት ነው ዛሬ ይህን ቪዲዮ ይዤ ወደ እናንተ የመጣሁት። ስለዚህ እንዳትፈሩ፣ ምንም ነገር የሚያስፈራ ነገር የለም። ሁሉም የሚታለፍ ነው። ያው የተወሰነ ጊዜ ቁጭ ብትሉ ከዛኛው ስራ ላይ የመጣችሁ ሰዎች ለእናንተ ረፍት ነው የሚሆነው። ያው እዚህ ጋር ምግቡ ደርሷል፣ እንብላ እያልኳችሁ ነው። ከፍ ማድረግ እንብላ እያልኳችሁ ነው ማለት ነው። እና ጊዜው ያልፋል፣ ሳይታወቅ ነው የሚሄደው። በጣም ነው የሚሮጠው ጊዜ። ምክንያቱም እዚህ ሀገር ሰዓት ይጋልባል ነው የምላችሁ። ፈረስ ተሳፍሮ የሚሄድ ነው ይመስላል። እና ውድ ቤተሰቦቼ እንግዲህ እኔ ብዙ ጊዜ የምጠቀመው ዳቦ ነው። ዳቦ በጣም ነው የምወደው። እዚህ ሀገር እንጀራ የለም፣ ኩምዝ የሚባል ነገር ነው። እሱን ደግሞ ብዙም አልወደውም። ምቾት የሚሰጠኝ ዳቦ ነው። ዳቦ እንደዚህ ምግባችን ተዘጋጀች፣ ሻይ ምናምን ደቅ ብላለች። በቃ በእንደዚህ ነው ትምህርት ነው። ቁርሳችንን ምሳችንንም አንድ ላይ አድርገን የምንበላው። እኔ አረፋፍጄ ነው የምነሳው። እዚህ ጋር እያመሰገንኩኝ ነው ስለምግቡ፣ ፈጣሪን እያመሰገንኩ ነው። ሳላመሰግን አልበላም። እና እላችኋለሁ ወገኖቼ፣ ያው ቅድም እንዳልኳችሁ እንደዚህ አይነት ሁኔታ ነው ማሳልፈው። እናንተም ወደዚህ ስትመጡ ረጅም ጊዜ ስለሆነ የምታሳልፉት ቢያንስ 2 ሳምንት ከዛ በላይ ደግሞ 1 ወርም ሊቆይ ይችላል። አይዲ የሚመጣበት ፕሮሰስ ጊዜው ማለት ነው። ያቱም እኔ አሁን ምን ያህል ጊዜ ቆይታል ብትሉኝ 1 ወር ከምናምን ቆይቻለሁ። የአይዲ ጊዜ ብቻ አይደለም፣ እስከነ ቪዛ እስኪሰራላችሁ ካንስሌሽን ስታተስ እስኪቀየር ድረስ ያለው ጊዜ ረጅም ነውና ያው እኔ ወደዚህ ሙቭ ያደረኩት ሜዲካል ከሰጠሁኝ በኋላ ነው። ለዛ ነው 2 ሳምንት 3 ሳምንት ብላችሁ ፕሮሰስን ከጀመርኩኝ ግን 1 ወር አካባቢ ሆኖኛል። ስለዚህ ረጅም ጊዜ ነው። ቀጥታ ወደዚህ ለምትመጡ ሰዎች ጊዜ ይረዝምባችኋልና
ሰው በእንደዚህ አይነት ጊዜ ውስጥ የምታሳልፉበትን እንዳይደብራችሁ የምታደርጉበትን ነገሮች ራሳችሁ እየፈጠራችሁ ማለፍ ማለት ነው። ያው እኛ አበሾች አሉ እዚህ ከነሱ ጋር ማታ ማታ ስፖርት ነገር እንሰራለን፣ ኳስ እንጫወታለን ምናምን ነገር በቃ ሰዓቱ ሳይታወቅ ነው የሚሄደው ማለት ነው። ስለዚህ ምንም መጠበቅ ነው። ከዛ በኋላ ስራ የምንጀምርበት ጊዜ ረጅም አይደለም፣ አጭር ነው። ቢያንስ በዛ ቢባል 3 ወር ጊዜ ብትጠብቁ ነው። ከዛ በላይ ጊዜ አይፈጅም። እስከዛ ግን ራሳችሁን ሰርቫይቭ የምታደርጉበትን መንገድ ራሳችሁ ተዘጋጅታችሁ ብትሆኑ መልካም ነው። በባለፈው ቪዲዮ እንዳስቀመጥኩላችሁ ደግሞ የተለያዩ ካምፓኒዎች አሉ አሁን ላይ ኦፈር ሰጥቶ እየቀጠረ ያለ ካምፓኒ አለ። እሱን ካምፓኒ ጆይን እንድታደርጉ መክራችኋለሁ። እሱ ግን እንደዚህኛው ካምፓኒ አይደለም፣ ያቆያል። ለመጀመር ረጅም ጊዜ ነው የሚያቆየው፣ ምክንያቱም ስለማያስከፍል ካምፓኒው ስለማያስከፍል ብዙ ሰዎች ነው ጆይን ያደረጉትና ከዛ አንፃር አሁን እንትኑን ያስረዝማል ጊዜው ማለት ነው። ምንድነው ያ ካምፓኒ ኦፈር ያወጣበት? አሁን ሲሰማ እነዚህ ህንዶችና ፓኪስታኒ ባንግላዴሽ ነበር ድሮ እንደዚህ አይነት ቦታዎችን የሚይዙት እና አሁን የነሱ ቪዛ ብዙም ሰው ከዛ እየመጣ ስላልሆነ ምክንያቱም የነሱ ባን ስለተደረገባቸው አሁን የኛ ልጆች ናቸውና የኛ አፍሪካዎች ምናምን እንደዚህ ናቸው ለማምጣት ቀላል የሆነው ቪዛ። ለዛ ከዛ ነገር አንፃር ነው አሁን ካቢ ኦፈር አውጥቶ ሰዎችን እየተቀበለ ያለው እና በእነዚህ አይነት መንገዶችም እነዚህንም ብትጠቀሙ መልካም ነው። ምክንያቱም ኦፈር ስላወጣ ማለት ነው። እዛም ብትጠቀሙ ላለውኝ በነፃ ስለሆነ እዚህ ደግሞ ቶሎ ስራ የመጀመር እድላችሁ በጣም አሪፍ ነው። ከፍላችሁ የምትገቡ ከሆነ ስራ ቶሎ ትጀምራላችሁ። ምክንያቱም 3 ወር ጊዜ ነው በቃ 3 ወር በዛ ከተባለ 3 ወር ነው። ከ3 ወር ጊዜ በላይ አትቆዩም። ለራሱ ሲል ያስጀምራል ማለት ነው። ምክንያቱም ጊዜ እየቆጠረበት ስለሆነ ላችኋለሁ። ቤተሰብ ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር ያደረጋችሁ ሌሎች እንዲደርሱ አድርጉ። እዚህ በቀጣይ ቪዲዮ ስንገናኝ እንደ እግዚአብሔር ፍቃድ ወይ የክላሱን ሁኔታ ሪከርድ ያደረኩኝ የማቀርብበት ይሆናል። ስለዚህ ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። እስካሁን ስለተመለከታችሁ አመሰግናለሁ። መልካም ቀን። ባይ